አይ ሰላም ያው መሲቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም እኔ በጣም ደህና ነኝ አለሁ ይመስገን። እንግዲህ ዛሬም በእናሮተ ምክንያት መተላል ማለት ነው። ለቤት አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እቺ መከረኛ ሴት ዘንድሮ ተፈርቶባታል። በኢየሱስ ለገንዘብ ብሎ ድራማ ይሁን ለህይወት ብሎ ትዳር ይሁን አይነው አላውቅምና ብቻ ከባድ ነው፣ በጣም ከባድ ነው። ፈተና በዛባት በራሷ እጇ የምታመጣ ፈተና በጣም እየተፈታተነች ነው። እንግዲህ እዝጌር ይሁንላት። እንደኔ በጣም ከባድ ነው። ለመተማመን ራሱ በጣም ከባድ ነው። በጣም ሲሪየስ የሆነ ነገር ነው። አሁን ወንድምየው ደግሞ ኤፍሬም ነው ዋና የምትሉት የአብርሽ ወንድም ገብቶ ባለፈው አንተ የራስ ውሳኔ መወሰን አለብህ፣ እንደዚህ መሆን የለብህም አንተ ስለማትወሰን ነው ምናምን ብሎ አወርተዋልና እሱንም ቋቋጭ አረገችው። ምን አገባ አንተ ምን ቤት ነው አይባልም። ግን በሁለት ሰው መካከል ማንም ሊገባ አይችልም። እና ሆኖም ግን ሰው ይጨመራል ማለት ከሁለት ሰው በላይ ከሆነ የቤተሰብ ሆነ ወይም ከወንድም ወይም ከሷ በኩል ወይ ከሱ በኩል ሰው ይጨመራልና ያለውን ነገር በመሀል ማስተካከል ይቻላል። እሷ ግን እንደተፈረደባት ማንንም ልትረዳ አልቻለችም። ሊያስረዷትም በመክሩ አትፈልግም። መረዳት ብንፈልግም ማስረዳት ብንፈልግም ብቻ ክርክር መረዳዳት የሌለው ነገር በክርክር ብቻ ምንም ነገር ሊሆን አይችልም። ገባችሁ? በክርክር አይሆንም፣ በመረዳዳት ነው ማለት ሁለት ሰው ተረዳድቶ ወይም ተጋግዞ በሀሳብ ደረጃ በጉልበቱም ቢሆን መተጋገዝ ያለ ነገር ነው። በአንድ ብርቱ ሁለት የሚባል ነገር አለና አንድ ሰው ነና ሁለት ሰው ሲሆን ደግሞ ለመተጋገዝ መመቻልና እሷ ያው ምንም አልፈለገችም እና ያነጫንጫታል። እሱም አልተረዳትም። እሱ ግን በእርግጥ ምን መሆን ነበረበት? ሁሉም ነገር ይቅር፣ እኔ እናንተን ህይወታችን ቤታችን ማሳመር ምንችለው ውታጀራ አሁን በዚህ ሰዓት አትሄድ፣ ነገሩ ተጋግኗል ብላ ባሰበች ባወረችው ቁጥር ላይ እሺ ማለት ነበረበት። ያው እሱም ካልወጥኩ ካላገኘው ብሏል። ኮሜንቶቹም ረብሿታል። ያችኛም ደግሞ ዱባይ በሄደ ሰዓት ደግሞ ተደዋውላለች፣ ሚሴጅ ጽፋለች መሰለኝ። ያው ደግሞ ያቺም ደግሞ በምንም ምክንያት ከአብርሻ ብትለያየው ዛሬ ላይ ይሄንን ፋይሎችን ይዘን ማምጣት አልነበረባትም። ለምን አልነበረባትም? በቃ አያስፈልግም። ተለያየች አይደል እንዴ? ያ በዛ ሰዓት እድሜ ለለምለም እነሱ ዩቲዩብ እንዲያውቁ ስላደረገች ነው እንጂ ስልካቸው ላይ ማስታወሻ ሆነ እንዲሆኑ የተቀረጸ ቪዲዮዎች ናቸው። ዛሬ ላይ ግን ዩቲዩብ ስላለ ዩቲዩብ ላይ ተለቀቀ እንጂ ቲክቶክ ላይ ያለው ቲክቶክ ላይ ተለቀቀ እንጂ ለሚባት መጣ በፊት እነዚህ ቪዲዮዎች፣ እነዚህ ፋይሎች፣ እነዚህ ኮሜንቶች እኮ እነሱ ጋር ተጠብቆ የነበረ ነገር ናቸው። ግን ዛሬ ላይ ደግሞ ያንን በስልክ የተቀመጠ ነገር ደግሞ አሁን ደግሞ ቴክኖሎጂ አሪፍ ሆኗል፣ ዘመኑ አሪፍ ነው ብሎ የሰውን ህይወት የሰውን ትዳር ማበጥበጡ ትክክል አይደለም። ምናልባት እንደሚባለው ደግሞ ድራማ ነው እየተባለ ነው። የሆነ ኮሜንት አገኝቼ ነበር። ወንድሜ በእኔና በሄሩት ምክንያት ምንም አይነት ግጭት የለንም፣ እኛ አውቀን የምንሰራ ስራ ነው ምናምን ዋቴቨር ደብሎ ኮሜንቱን አይቻለሁ። ሌላ ሰው ቪዲዮ ሲሰራ አይቻለሁ። ግን ለዚህ ከሆነ ከፈጣሪ ታገኛላችሁ። ገንዘቡ እንደሆነ እንደፈለጋችሁ መስራት ትችላላችሁ። ነገር ግን ለገንዘብ ብለው ይሄን አክል ሩታዬ አይዞሽ፣ ሩታዬ አይዞሽ፣ ያንቺ ኩጥፋሽ አንቺ ኮነሽ ወዲ አብራም ወሰው ብለሽ የገባሽው ሳታጣሪ ሌላ ሴት አለ ወይ የለም ሳትይዝም ብለሽ የገባሽው ግን ለመጀመሪያ ማጣራት ነበረብሽ። እሱ ደግሞ እኔ ብዙ ሴቶች ማርጬ ነው መርጦ ያገባ ሰው እንደዚህ ይሆናል። ሰዎች እስቲ ፍረዱ። እግሩ ላይ ወጥቆ እኔ ነኝ ጥፋተኛ፣ አንቺ እኮ አሁን እርጉዝ ነሽ፣ ብዙ አታውራ አትጨነቂ ብሎ ሳም አድርጎ እግሩ ላይ ወጥቆ ምንም ይቅር ቡታጅራ ያለው ነገር ሁሉም ነገር ይቅርና ወደ ቤት እንሂድ፣ አንቺ ብቻ አትጨነቂ፣ እኔ አለሁልሽ፣ እኔ እኮ ወድሻለሁ፣ ይሄ ያለፈ ታሪክ ነው፣ እንደዚህ አትሁን ብሎ አንከባክባ ወደ ቤት ይወስዳል። እሷ ስታወራ ፍትት ብሎ ያወራል ማለት ነው። እናንተ ራሱ በጣም ደስ አይልም። ለምንድን ነው እንደዚህ? ይሄ ሁሉ የእሷ ጣጣ ነው። እግዚአብሔር እንደዚህ እየተቃጠለች ነው የምትኖረው። ሌላ ቦታ ላይ ደግሞ አብራችሁ ማሽ ለብሳችሁ ምናምን ኢንተርቪው ትደራረጋላችሁ። እዚህ ላይ ደግሞ መታችሁ ብጥብጥ ትላላችሁ። የነሱ የእናንተ አይዞሽ አንቺ እኮ ጥፋሽ እኮ ነው። አንቺ እኮ ነሽ ወደ አብራም ወጥተው ብለሽ የገባሽው ሳታጣሪ የትኛውን ነው ማለት እናንተ አብራችሁ ተስማምታችሁ የትኛውን ቪዲዮ እየሰራችሁ ቢኖር ህይወታችሁን መቀጠል ትችላላችሁ። እሱ ደግሞ እኔ ብዙ ሴቶች መርጦ ያገባ ሰው እንደዚህ ይሆናል። ውሃ ማለት ነው። እስቲ ፍረዱ። እግሩ ላይ ወጥቶ እኔ ነኝ ጥፋተኛ፣ አንቺ
በምታወሩበት ሰዓት ላይ ክብራችሁን እየተቀናነሳችሁ ብሎ ሳምሳም አድርጎ እግሩ ላይ ወጥቶ ምንም ይቅር ያ ቡታጅራ ያለው ነገር ሁሉም ነገር ይቅርና ወደ ቤት እንጂ አንቺ ብቻ አትጨነቂ፣ እኔ አለሁልሽ፣ እኔ ወድሻለሁ፣ ይሄ ያለፈ ታሪክ ነው፣ እንደዚህ አትዩኝ ብሎ አንከባክበው ወደ ቤት ይወስዳል። እሷ ስታወራ ፍጥጥ ብሎ ያወራል። ራሳችን ንግግሩ ራሱ በጣም ደስ አይልም። ለምንድን ነው እንደዚህ? ይሄ ሁሉ የእሷ ጣጣ ነው። እግዚአብሔር እንደዚህ እየተቃጠለች ነው የምትኖረው። ድራማም ከሆነ ደግሞ ልብስጣችሁ ቻይ የኔና ቻይ ተነስጣችሁ አንድና ተነስጣችሁ። አንቺ ግን አትናንተች። ይኸው በ3 ቀን ነው በ4 ቀን ውስጥ በቃ የተመጠጠ ሸንኮራ ሆነች እኮ ሴትዮ። በጣም ከሰች በክርስቶስ። ይሄ ለምንድን ነው? ድርቀት። እርጉዝ ሆነች ደግሞ ማንኛውም ምግብ ፈሳሽ ነገር መጠቀም ግዴታሽ ነው። አብረን መጠጣት አለብሽ እንጂ ሀሳብ ውስጥ ጭንቀት ውስጥ እንደገና ሌላ ድራማ ፊልም ውስጥ በኢየሱስ ኧረ እኔ እንጃ። እግዚአብሔር እንግዲህ በእናንተ መሀል እግዚአብሔር ይጨመረላችሁ። ግን አትከራከሩ። ያቺኛም ደግሞ ህይወትሽን ቀጪ። በቃ ከሱ ጋር የነበረውን ላይፍ ጨርሰሻል፣ አቆመሻል፣ ትተሻል። በቃ አንዴ ሴቶች እጭ ካልተባል አይሆንም እንዴ? አንድ ወንድ ሴቶች ከህይወት ካስወጣ እኮ አስወጣ። ተመልሶ መመላለስ ለምን አስፈለገ? ተመልሶ መላላክ ለምን አስፈለገ? ዋይ እንዴ! አይደለም ሩታ፣ ለምንድን ነው ሰውን የምታምኘው? እንዴ እንደዚህ አይነት ፎቶ ነው ያቀናብሬ ያሳይሻለሁ ከፈለግሽ። ማመን ካቃተሽ ማለት ነው ፎቶውን ልቀቂላቸው ነው ወዴን ልቀቂላቸውና እነሱ አይተው ይፍረዱ። እግዚአብሔርን አይተው ይፍረዱ። አይተው መፍረድ ይችላሉ። ልክ እንደዚህ አልሆንኩም እኮ አንድ ነገር እኮ ተረጋግቼ ነው ያለው። ሩታ መልቀቅ አልፈለገችም። ብትለቅ ኖሮ የሁሉ ፋይል እያወጣች አይደለም ታወጣው ነበር እኮ። ይሄንን ፎቶ ልቀቂውና እነሱ ይፍረዱ ከፈለጉ። ላይፍ አላት እና ይሄ ምንድን ነው የጻፍከው? ምንድን ነው ያወራኸው? ምንድን ነው እሱ? እሺ እሺ ላስረዳሽ። አንዴ አዳምጪኝ እኮ አዳምጪኝ። ይሄ ቴክስት ማለት ነው አንዴ ስሚኛ፣ አዳምጪኝ። ለምን ሙሉውን አላከችልሽም ነበረ? 10 ጊዜ ዱባይ ላይ ያለው ቴሌግራም ላይ ስትደውልልኝ እኔ ያለሁት ዱባይ ነው፣ ኢትዮጵያ ስገባ እደውልልሻለሁ። እኔ ከየት አውቃለሁ ለምን እንደፈለገች? እኔ ምን አውቃለሁኝ እያልኩሽ እኮ ነው። ማታ ታሪክ ላይ ሆነ ነው ያወራል። ደህና አደራችሁ። ሩታዬ አይዞሽ፣ ሩታዬ አይዞሽ። ያንቺ እኮ ጥፋትሽ እኮ ነው። አንቺ እኮ ነሽ ወደ አብርሃም ወዘው ብለሽ የገባሽው ሳታጣሪ ይሄ ልጅ ሌላ ሴት አለ ወይ የለም ሳትይ ዝም ብለሽ የገባሽው። ለመጀመሪያ ማጣራት ነበረብሽ። እሱ ደግሞ እኔ ብዙ ሴቶች መርጬ ነው። መርጦ ያገባ ሰው እንደዚህ ይሆናል? ሰዎች እስቲ ፍረዱ። እግሩ ላይ ወጥቆ እኔ ነኝ ጥፋተኛ፣ አንቺ እኮ አሁን እርጉዝ ነሽ፣ ብዙ አታውሪ፣ አትጨነቂ ብሎ ሳም አድርጎ እግሩ ላይ ወጥቆ ምንም ይቅር፣ ያ ቡታጅራ ያለው ነገር ሁሉም ነገር ይቅርና ወደ ቤት እንጂ አንቺ ብቻ አትጨነቂ፣ እኔ አለሁልሽ፣ እኔ እኮ ወድሻለሁ፣ ይሄ ያለፈ ታሪክ ነው፣ እንደዚህ አትዩኝ ብሎ አንከባክበው ወደ ቤት ይወስዳል። እሷ ስታወራ ፍጥጥ ብሎ ያወራል። ንግግሩ ራሱ በጣም ደስ አይልም። ለምንድን ነው እንደዚህ? ይሄ ሁሉ የእሷ ጣጣ ነው። እግዚአብሔር እንደዚህ እየተቃጠለች ነው የምትኖረው። አይዞሽ ቻይ የኔና ቻይ